እንዴ ዓለማት ጌታ የሆነ ጌታ ሁሉም ሀገር ትላለህ እንዴ? አንተ ከፋፈልከው እኮ ሀገር ብለን እኮ የከፋፈልነው እኛ ነን። እሱ እኮ ዱንያን አሂራን ስለዚህ የፈጠረው እሱ ነው። ስለዚህ አንቺ ጋር እኮ ከቀን በኋላ አንተ ከሆነ የሚመጣው የምትከፋፍለው አንተ ነህ እንጂ ለእሱ ዱንያ አሂራ ዱንያና ያኒ አሂራ ከብዶሻል፣ ያኒ ለእሱ ምንም ከብዶሻል። እኔ ስላቀለልሽ እሺ፣ አይከብድም። ያኒ የህፃን ጥያቄ ላቅልልሽ አልጠይቅ። አፎን ይቅርታ ላቅልልሽ የሆነ ጥያቄ ጠይቅ። ላቅልልሽ የህፃን ጥያቄ ቢመስልሽም እንዳለ እኮ የእውቀት ባለቤቶችን ጠይቅ ብለሽ ነው ያለፍሽው። ኤኒዌይስ አዎ ሀጅ ታደርጋላችሁ አይደለ? አዎ ሀጅ ስታደርጉ ከውስጥ ልብስ አለብሱማ? ሴቶች ይለብሳሉ። ምንድን ነው የሚለብሱት? ልብስ። ኦኬ። በፊት ላይስ ይህንን ከጣዖታውያን አምልኮ የተወሰደ ነው የሚል ንባብ አንብቤ ነበረ። ወንዶቹ ራቁታቸውን እንደዚህ ያደርጋሉ አይደለ? ትከሻቸውን ገልጸው ነው የሚሄዱት። ለምንድን ነው ገልጸው የሚሄዱት ትከሻቸውን? ትከሻቸውን ለምንድን ነው ገልጸው የሚሄዱት? ያኔ አንተ ልትለኝ የፈለግከው ራቆታቸውን ይሄዳሉ ነው አይደል? እዛ የምታስበው እሳቤው በራሱ አንተ ሞታ ስትቀበር ምን ላይ ነው የምትቀበረው? ያኔ ምንም ዱንያ ምንም እንዳልሆነች ለማሳየት ነው። ገባ? እዚህ ዱንያ ላይ ምንም ይዘህ መሄድ እንደማትችል ምንም ምናት ዱንያ ማለት ይሄ ሴትና ወንዶች ተቀይጣችሁ መሄድ ትችላላችሁ? አትችሉም? ሴትና ወንዶች ተቀይጣችሁ መሄድ ትችላላችሁ? እዙ ተቀላቅሎ ይኬዳል፣ ግን ያው እንደ ሁኔታው ነው። ከብዛት አንጻር ያለ እዛ ሴትና ወንዶቹ መቀየጥ ትችላላችሁ። መስጊድ ላይ ሴትና ወንዶች መቀየጥ ትችላላችሁ? አይቀየጥም። ስለዚህ መስጊድ ውስጥ የምታስቡት ሌላ ነገር ስለሆነ ነው የምትለያዩት። እዛ ደግሞ አታስቡ ማለት ነው። መስጊድ ውስጥ ማሰብ አለማሰብ መስጊድ ላይ ጸሎት ለማድረግ እኮ ለመማማርም መስጊድ ጸሎት ለማድረግ ወንድና ሴቶች አትቀየጡም፣ በፍጹም ትለያያላችሁ። እዛ ሲሆን ግን ያውም ከላይ ፓንት እንኳን ሳይለብሱ እዚህ እንትን ራቁታቸው ሆነው ይዞራሉ። እዛ ወሲብ ፍላጎት የላቸውም ወንዶቹ ማለት ነው። እዛ ጋር ሴቷ ልጅ በተቻላት አቅም ትሸፈናለች። አየህ አላህ ስብሐነ ወተዓላ ለወንድ ልጆችን መከፋፈት ሲፈቅድ ለሴቷ ግን መሸፈንም እንዳለባት ነው። እዛ ላይ ስትሄድ መስጊድ ላይ ስትሄዱ ጡታችሁን እያሳያችሁ ዳሌያችሁን እያሳያችሁ ተገላልጣችሁ ነው እንደ መስጊድ ላይ። ሀጅም ላይ አናሳይም እኮ። ስለዚህ ካላሳያችሁ ምንም ልዩነት የለውም ማለት ነው። ነንሴንስ። ቆይ አንዴ ለምንድን ነው እዛ ቦታ ላይ ፓንት እንኳን ሳይለብሱ ከዚህም ራቁታቸውን ከእናንተ ጋር ተፋፍነው የሚሄዱ ሰዎች መስጊድ ላይ ግን ሲሆን አይቻልም የተባለው? ያ መስጊድ ነው፣ ግን ሴት ልጅ ተሸፍና በተቻላት አቅም አሁን ላይ አብሶ አሁን ላይ ተሸፍና፣ በፊት ላይ ብዙ ሰው አልነበረም እና ሰው በማይኖርበት ሰዓት ኒቃባቸውን ወይ ሂጃባቸውን ይከፍቱታል። ሰው ሲመጣ ግን ይሸፍኑታል። ሂጃብ ሙሉ ሂጃቧን ሸፍና ነው እንትን ያወራሁት እኔ ካባን ስዞሩ ስላለው ብቻ ነው ያወራሁት። እሱን ነው የምልህ። ሴት ልጅ ሙሉ አካላቷን ትሸፍናለች። አንዴ ሸፈነች አልሸፈነች ወንዱ ራሱን ካልተቆጣጠረ ልብሱን አውልቆ ሲዞር ወንዱ ልጅም ክፍት አድርጎ አይሄድም፣ ዘግቶ ነው የሚሄደው። ሁሉ ነገር የተዘጋ ነው። መልካም ያው ካለ ንገረኝ፣ ወይ ቪዲዮ ምናምን እንደዚህ ተከፍቶ። እሺ አንድ አዲስ እንመልከት እስኪ። ሱናን ሶሪ ቡሃሪ 2506 አንዴ ቼክ አድርግልኝ ክርስቲያን። መዝሙር አይደል? እንኳን ደህና መጣ። መዝሙር አይደል? ሰላም ብያለሁ። ይታያል። ኦኬ ቀጥል አንብበው። እሺ ሳሂህ አል-ቡኻሪ 2505 ወይም 2506 ላይ ኢብን አባስ እንደተረከው እንደዚህ ይላል። The prophet reached Mecca in the morning of 4th of Dhul Hijjah, assuming ihram for Hajj only. ሙሐመድ በአራተኛው ዱል ሂጃ ቀን የደረሰ መካ ደረሰ። ኢህራምን ያሰበው ግን ለሀጅ ብቻ ነበር ይላል። So when we arrived at Mecca,
the prophet ordered us to change our intention of ihram for umrah ነገር ግን እዛ ከደረስን በኋላ ነብዩ ኢህራማችንን ለኡምራ እንድንቀይር ነገረን አለ። and that we could finish our ihram after performing the umrah ኢህራሙን ጨርሰን ኡምራችንን ካደረግን በኋላ እንድንሄድ አለ። ወዴት ነው የሚሄዱት? and could go to our wives for sexual intercourse ሚስቶቻችንን ሄደን ወሲብ እንድናደርግ ኡምራችንን ከጨረስን በኋላ አለ። the people began talking about that ሰዎቹ ስለዛ ነገር የሙሐመድ ሰሃቦች ማለት ነው ማውራት ጀመሩ። ጃቢር surprisingly said ጃቢር በመደነቅ እንደዚህ አለ shall we go to Mina while semen is dripping from our male organ ጃቢር ይህን ነገር በመደነቅ እንደዚህ አለ ወደ ሚና የዘር ፈሳሻችን ከብልታችን እየተንጠባጠበ እንሂድን ብሎ ጠየቀ። ጃቢር moved his hand while saying so ጃቢር ይህንን እየተናገረ እጁን ያንቀሳቅስ ነበር ይላል። ወንድሜ ይኸውልህ ይህንን ሐዲስ ሄደህ ለእውቀት ባልተቤቶች ታነብላቸዋለህ። እሺ ወንድሜ ለእውቀት ባልተቤቶች እዚህ ጋር በደንብ እውቀት ያለው ሰው ነው በደንብ አብራርቶ ለአንተ መልስ መስጠት የሚችለው። ምክንያቱም አሁን የፈለገ ከሳባዎችሽ የተሻሉ ራሳቸው የሚቆጣጠሩ ምናምን ብትይ አይመጣውም። ሳባዎቹ እንኳን ሀጅ ሄደው እንትናቸው እየተነሳ ዘር ፈሳሻቸው እንደዚህ ይፈስ ነበር እየኖሩ። ኤኒዌይስ ጥቁሩ ድንጋይ በምንድን ነው የጠቆረው? እህታችን ደረ የጠቆረው እሱም በደንብ ያብራሩልህ የእውቀት ባልተቤቶች ወንድሜ። ለእኔ ስጠኝ። ክርስቲያን አዘጋጅልን። ምናችን አዩ። ሌሎች ይቀጥሉ። መጣሽ እንኳን ደህና ቆያችሁ። እንዴት አድርጋ እንዴ? እሺ ጥቁሩ ድንጋይ ከየት ነው የመጣው አልክ? ያቺ የመጣችው ጥቁሯ ድንጋይ መጀመሪያ ነጭ ነበረች፣ ከጀነት ነው የወጣችው። እሺ ከጀነት ነው የወጣችው። ከዛ ወደ መካ ከመጣት በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እሷ ያቺ ድንጋይ ምክንያቱም የሰው ልጅ ወንጀሉ ስለበዛ ተወቀረች ማለት ነው። መጀመሪያ ነጭ ነበረች። ያቺን ድንጋይ ደግሞ የነካት ሰው ጀነት ይገባል። ስለዚህ ድንጋይ በመንካት ገነት ይገባል። ድንጋይ እናመልከዋለን እያልኩህ አይደለም። ያቺ ድንጋይ ከጀነት ስለወጣች መጀመሪያውን ነጭ ነበረች እያልኩህ ነው። እና የሰው ልጅ ወንጀል ምክንያት የሰው ልጅ ወንጀል ስለበዛ ጠቆረች። ጀሚያሰር ቢዚ 877ን ክፈተው እያወራቸው ያለውን አዲስ እንደዚህ ይላል። ኢብን አባስ ናሬትድ ዳት ኢብን አባስ እንደተረከው the messenger of Allah said ያላ መልእክተኛ እንዲህ አለ the black stone descended from the paradise ጥቁሩ ድንጋይ እየወረደው ከገነት ነው አለ and it was more white than milk ተወተትም ነጭ ነበር አለ then it was blanched by the sins of the children of Adam የጠቆረው በአዳም ልጆች ኃጢአት ምክንያት ነው አለ። ይህን አዲስ መሰለኝ እያወራሻለሽ አልኩህ እኮ የሰው ልጆች ወንጀል ስለበዛ ነው የጠቆረችው። ያቺ ድንጋይ ከወተት የበለጠ ነጭ ነበረች ብያለሁ። ለዛውም የወጣችውም ከጀነት ነው። ከጀነት ነው የወጣችው። መቼ ነው የወጣችው? የወጣችበትን ዓመተ ምህረት አላውቅም። ሌላ ጥያቄ ካለ ጠይቀኝ። ሞር ይህንን ጠበሪ ያብራራዋል። የጠበሪን አዘጋጅልን እንዴት እንደወጣች ክርስቲያን። ጠበሪ ቮሊም 1 ላይ ፔጅ 303 ላይ ጥቁሯ ድንጋይ ምንድነች? እንዴት ነው ወደ ምድር የመጣችው? ለምንድን ነው በደንብ የጠቆረችው? አስቀድሞ እንዴት ነበረች? ከዛ በኋላ እንዴት ነው ሂደቱን? ጠበሪ ታላቁ ጠበሪ 310 የነበረው እሱ እንደዚህ ሲል ያብራራዋል። ቀጥላምቦ በእኔ ብዙ የማይታይ እሺ። ከዛ ምን ይላል? ኢት ኢዝ ናት ኤ ስቶን ሂ ሴድ ኢንዲድ አይ ዋዝ ቶልድ ባይ አብደላ ኢብን አባስ ዛት ኢት ዋዝ ኤ ዋይት ጀወል ዛት አዳም ቱክ አውት ኦፍ ፓራዳይዝ እሷ ነጭ ነበረች፣ እንደ ነጭ ድንጋይ ነበረ አደም ከገነት ሲወጣ አለ። ኤንድ ዩዝድ ቱ ዋይፕ ሂዝ ቲርስ እንባውን ያብሰው ነበር ፎር አፍተር ሂ ሌፍት ፓራዳይዝ ከጀነት ከወጣ በኋላ
ሂ ስቲርስ ዲድ ናት ስቶፕ ፎር 2000 ይርስ ለ2000 ዓመታት ያክል አልቅሷል። አንቲል ሂ ሪተርን ቱ ኢት ኤንድ ኢብሊስ ወዝ ኖ ሎንገር ኤብል ቱ ዱ ኤኒቲንግ ቱ ሂም እስኪመለስ ድረስ ማለት ነው። አይ ሴድ ቱ ሂም አቡ አልሐጃጅ ዋይ ኤንድ ሃው ዲድ ኢተርን ብላክ ለምንና እንዴት ነው ወደ ጥቁር የተቀየረው አለ። ሂ ሪፕሌይድ እሱም እንደዚህ መለሰለት ሜንስትሬቲንግ ውሜን ዌር ታችንግ ኢት ኢን ጃሂሊያ የወር አበባ የሚያዩ ሴቶች በጃሂሊያው ጊዜ ይነኩት ነበር አለ። የጠቆረበት ምክንያት እንግዲህ የጠቆረበት ምክንያት ሴቶች ፔሬዳቸው የሚያዩ ራቁታቸውን ሰርከምፖብሌት እንደሚያደርጉም አዘጋጅልኝ ራቁታቸውን ነበር የሚዞሩት። ፔሬድ የሚያዩ ደግሞ ሙስሊም ሴት ራቁቷን አትዞርም። በነገራችን ላይ ፕሪጃሊያ ከሙሐመድ በፊት ራቁታቸውን ነበር የሚዞሩት። በኋላ ለወንዶቹ ብቻ ሴቶቹ እንዲለብሱ ተደረገና ወንዶቹ ከላይ ራቁታቸውን እንዲዞሩ ተደረገ። ዑመር እንደውም ይሄ አስጠልቶት ለምንድን ነው እሱ ራቁታችን የምንዞርበት ያላለ እናሳይሻለን እሱን። ኦኬ ሱናና ናሳይ 2956 ላይ it was narrated by from Said bin Jubair that Ibn Abbas said women used to circumambulate the Kaaba naked ሴቶች ካባን ራቁት ይዞሩት ነበር። እነኚህ ራቁት የሚዞሩ ደግሞ ምን ያደርጉ ነበረ? ፔሬዳቸውን ይቀቡት ነበር። ጥቁሯን ድንጋይ ለብለው የሚቀቡት ልጅ እንዲሰጣቸው የፈርቲሊቲ እንትነሽ ምልክት። ለማንኛውም እዚህ ጋር ማለት ነው እዚህ ጋር ፔሬዳቸው ላይ ሆነው ይቀቡት ነበር ያልከውን አላምንህም። አጥንቼው ሌላ ቀን መጥቼ ይህን ምላሽ እመልስልሃለሁ ሁሉንም ማለት ነው። ቅድም አሳየንሽ እኮ ለምንድነው የጠቆረችው የሚለውን ሲያብራራልሽ እሱ ገብቶኛል። እሱ ገብቶኛል። እንደዚህ ይላል ሚኒስትሬቲንግ ዊሜን ዌር ተቺንግ ኢን ደ ጃሃሊያ በጃህሊያ ጊዜ ፔሬድ የሚያዩ ሴቶች ይነኩት ነበር። ሴቶቹ እንዴት ነው የሚዞሩት? አሁን አዲሱ የእኛ ውዱ ነቢያችን ሳይመጡ በፊት ነው። ሴቶቹ ደግሞ እንዴት ነበር የሚዞሩ? ልብስ ለብሰው ወይንስ ራቁታቸው? እንግዲህ እኔ የማውቀው የእኛ ነቢያችን ውዱ ነቢያችን ከመጡ በኋላ አንድም ሴት ተገልጣም አታውቅም፣ ራቁታም ሄዳ አታውቅም። ግን ከዛ በፊት ሊኖሩ ይችላሉ። አላሁ አዕለም። ስለዚህ ራቁታቸውን ነበር የሚዞሩት። ፔሬዳቸውን የሚያዩ ደግሞ ይነኩት ነበረ። ግን መልሱን እኮ መለስከው። እፎይ በጃህልያ ጊዜ እያልክ ነው። ጃህልያ ማለት ምን ማለት እንደሆነ ታውቃለህ? ቆይ ውዴ አንድ ቆይ፣ ከእስልምና በፊት ማለት ነው እኮ ይሄ ሙስሊሞች አይደሉም፣ ያኔ ከእስልምና በፊት እኮ እኛም እያልን ያለ ነው እኮ የጣዖት አምላኪዎቹ ነበረ። ጣዖት አምላኪዎቹ ድንጋይ ያመልኩ ነበር። ድንጋይ ያመልኩ ነበር። መሐመድ ነጠቃቸውና እሱ ወስዶ ከዛ በኋላ ወደ እናንተ አስቀጠለ። በጃሊያ ጊዜ ሴቶቹ ራቁት ነበር የሚዞሩት። ካባ ጥቁሩን ድንጋይ ራቁቱን እየዞሩ ፔሬዳቸውን እያዩ ይነኩት ነበረ። ራቁታቸውን ሴቶቹ ፔሬዳቸውን ያሉ ይነካሉ። መሐመድ ከወሰደ በኋላ ደግሞ ወንዶቹ ከላይ ራቁት ሆነው ፓንትም ሳይለብሱ ራቁታቸውን ይዞራሉ። እነሱ ደግሞ የወንድ ዘር ፈሳሻቸው ይፈስ ነበር። ወንዶቹ እጃቸውን ያንቀሳቅሳሉ። ማስረጃ አምጣልኝ። ቅድም ካሳየውሽ ቡሃሪ ሳያል ቡኻሪ 2506 ወይም 05 ላይ ሁለቱም ላይ ይሄ ነገር የፈጸመው ያኔ ራቁታቸው የሚዞሩት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ነው ብልሃል። ሙስሊም ከመምጣቱ በፊት ነው ብልሃል። ሴቶቹ ሙሐመድ ከመጣ በኋላ ደግሞ ወንዶቹ ከሙሐመድ ጋር እየዞሩ የዘር ፈሳሻቸው ይፈስ ነበረ። ሴቶቹ አስቀድሞ ደግሞ ፔሬዳቸውን እያዩ ፔሬድ የሚያዩ ምን ያደርጉ ነበረ? ጥቁሩን ድንጋይ ይነኩታል፣ ራቁታቸውን ይዞሩታል። ግን እነሱ ጃሂሎች ናቸው ማለት ነው። እነኚህ ደግሞ ጃሂሎች አይደሉም፣ የሙሐመድ ሰሃባዎች ናቸው። አንበበላት የሙሐመድ ሰሃቦች ናቸው። የዘር ፈሳሻቸው እየተንጠባጠበ ይህንን ነገር የተናገሩት ማለት ነው። ጃቢር ማለት ነው። ጃቢር የሙሐመድ ሰሃባ ነው። ሴይድ ሰርፕራይዚንግሊ በመደነቅ ነው ያለው ሻሊ ጎቱ ሚና ዋይል ሴመን ኢዝ ድሪፒንግ ፍሮም አወል ሜር ኦርጋን ወደ ሚና እንሂድ የዘር ፈሳሻችን ከብልታችን እየተንጠባጠበ ብሎ እጁን እያንቀሳቀሰ እየተናገረ ነበር ማለት ነው። በጃሂሊያዊ ጊዜ በወር አበባቸው ይነኩት ነበር። ጠየቀ ነው አይደል? እዛ ጋር የጥያቄ ምልክት ነው። መሐመድ ስለፈቀደለት ማለት ነው። ለምንድን ነው የጠየቀው? ምንድን ነው የፈቀደለት? መሐመድ ሰለላሁ ዐለይሂ ወሰለም
ለእሱ ምን ጠይቁት ነው? ምንድን ነው የፈቀደው? ያላ ባሪያ ጣልቃ ድንገት አትግቢ፣ ወይንም ካወራሽ ማይክ ቶሎ አትዝጊ። ምንድን ነው የጠየቀው? ምን እየሆን ምን እንሂድ ነው ያለው? ቀጥል፣ አንብብ፣ እየሰማህ ነው። የዘር ፈሳሻችን እየፈሰሰ ወደ ሚና እንሂድ ወይ ነው ጥያቄው እኮ። ጠየቀው ነው ማለት ነው ለመሐመድ ሰለላሁ ዐለይሂ ወሰለም። ያ ከዛ እጁን አነሳ ማለት ነው። እጁ ምን ላይ አድርጎ ነው ያነሳው? ለእናንተ ልተውላችሁ፣ እዛ ውስጥ እንዲቴል አልገባም። ስለዚህ አሁን የወንዶቹ ነው። ወንዶቹ ራቁታቸውን ከዛ በኋላ መዞርን ቀጠሉ ማለት ነው። ሙስናድ አህመድ 317 ላይ ያለ ሜይ ቢ ክርስቲያን ካዘጋጀው ራቁታቸውን ከዚህ ራቁት ሆነው መዞርን ከዛ በኋላ ከጣዖት አምላኪዎቹ አስቀድሞ የሚያደርጉትን ስርዓት በሙሉ ከወሰዱ በኋላ ኡመራውን ይደብረዋል። ሙስሊሞቹን እኛ ሙስሊም ነን፣ ጣዖት አምላኪዎቹ ይህንን ያደርጉ ነበር፣ ራቁታቸውን ይዞሩ ነበረ። እኛም ከእነሱ ጋር ተመሳስለን እናደርግ ነበር። እነሱን አሁን አጥፍተን ጨርሰናል። ለምንድን ነው እኛ ልብስ ማንለብሰው? እነሱ እንደሚያደርጉት ለምንድን ነው የምናደርገው? ይላል። ሎክ አሂርድ ኡመር ቢን አልከታብ ሴይ ኡመር ቢን አልከታብ እንደዚህ ሲል ሰምቻለሁ። ዋይ ዊ አር ረኒንግ ናው and uncovering our shoulders when Allah has caused Islam to prevail and has eliminated kufr. ምን ሲል ሰምቼዋለሁ? ለምንድን አሁን ከላይ ራቁት ሆነን የምንዞረው? እስልምና የበላይ እንዲሆን ኩፍርም እንዲወገድ አድርጎልን ሳለ በፊት አስቀድሞ የሚያደርጉት ለምንድን ነበረ? ካፊር የሚባሉት አካላቶች ድንጋይ የማምለክ ልምድ ነበራቸው። ክርስቲያን አዘጋጅልኝ አዲሱን። ድንጋይ ያመልካሉ። ድንጋይ ካጡ የተሻለ ድንጋይ ይፈልጋሉ። የተሻለ ሲያገኙ የመጀመሪያውን ይጥሉና ድንጋይ ያመልካሉ። ከዛ እችኛዋ ድንጋይ ስፔሻል ድንጋይ ስለነበረች ጥቁሯን ድንጋይ ያመልኳን ነበረ፣ ይዞሩባን ነበር፣ ፔሬዳቸውን ይቀቡት ነበር፣ ሰርከምቦብሌት ያደርጉት ነበረ። ሴቶቹም ራቁታቸውን፣ ሳባዎቹም አብረው ያደርጉ ነበረ ከእነኛ ከጣዖቶቹ ጋር። ሙስሊም ሰሃባዎች ነገር አላደረጉም። ጃሂሎች ነው። ጃሂሎች ካልክ እንጂ የእኛ ሙስሊም ሰሃባዎች አላደረጉም። ያው ዑመር እኮ እያለሽ እኮ ነው። በፊት ከፕሪ እስላም ከጃሊዎች የሚያደርጉትን አሁን ለምንድን ነው የምናደርገው እያለ እኮ ነው። እነሱ እናደርግ ነበር። አሁን ኢስላም የበላይ ሆኖ ነበረ። ለምንድን ነው ልብሳችንን ሳውልቀን የምናደርገው እያለ እኮ ነው። የሚያደርጉት አስቀድሞ እነማን ነበሩ? በጃሊያ ጊዜ ስለሚያደርጉት ማለት ነው። እነኛ ደግሞ ምን ያደርጉ ነበረ? ሎክ ሳያል ቡኻሪ 4376 ላይ ናሬትድ አቡ ረጃ አል ኡትራይድ ነው የሚለው we used to worship stones. ድንጋይ እናመልክ ነበር. And when we found a better stone than the first one, we would throw the first one and take the latter. ድንጋይ እናመልክ ነበረ። ከምናመልከው ድንጋይ ወይም ከመጀመሪያው ድንጋይ የተሻለ ድንጋይ ስናገኝ ያንኛውን ድንጋይ እንወረወረና አዲሱን እንወስዳለን፣ የበኋለኛውን ማለት ነው። ካፊሮች ናቸው እኮ ሙሐመድ ከነኛ እንዴት አዳፕት እንዳደረገ እያሳየንሽ እኮ ነው። እነኛዎቹ ራቁታቸው የሚያመልኩት የሚዞሩትን እንዴት አድርገው እናንተ ይሄንን እንዴት እንደሚዞሩ ምን እንደሚሉ 7 ጊዜ ትዞሪያለሽ። ራቁት መዞሩ ወንዶቹ እንዳለ የጣዖት አምላኪዎቹ ነበር እያልንሽ ነው። ቀጥለው ክርስቲያን። ኦኬ ቀጥል ሄድ ያ but if we could not get a stone then we would collect some earth or soil and then bring a sheep and milk that sheep over it. ምን ይላል? ድንጋይ ካላገኘን አፈር እንሰበስብና በዚያ ላይ የፍየል ወይም ደግሞ የበግ ወተት እናፈስበታለን። and perform the tawaf around it. ከዛ በኋላ እንሽከረከረዋለን ይላሉ። ስለዚህ እነዛ ሰዎች ድንጋይ የሚሽከረከሩ ነበሩ፣ ድንጋይ የሚዞሩ ነበሩ፣ ራቁታቸውን ከላይ ይዞሩ ነበረ። አሁን እናንተ እንደምታደርጉት ማለት ነው። ራቁታችሁን ነው የምትዞሩት፣ ድንጋይ ትሽከረከራላችሁ። ስማኝ፣ አሁን እኛ እዚህ ጋር እኛ ሀጅ ላይ ሀታ ወንዶች ራቁታቸው አይዞሩም። ራቁታቸው እንኳን ቢሆን ግማሽ ገላቸው አንድ እጃቸው በኩል ይከፈት እንጂ ሌላ ራቁቱ የሚዞር የለም። ሴት ልጅ ደግሞ ሀጅ ላይ ተሸፍነው ነው የምትዞረው። ፓንት ይለብሳሉ ወንዶቹ? አዎ ይለብሳሉ ወንዶቹ ፓንት። ልጅ ለምንድን ነው የማይለብሱት? አይለብሱም። አንተ ነህ ተሰቀስ ወንዶች ትከሻቸውን ይለብሳሉ። ከላይ ትከሻቸውን ሁሉም ቦታ አይከድኑትም። ያኔ አላ እንደዚህ እንደ ሽርጥ ማለት ነው። ለምን እንደዛ የሚያደርጉት? እንደዛ የሚያደርጉት እኔ ያለሁ አለም አንደኛ ያኔ ይመስለኛል እኔ ከሙቀቱም አንጻር ነው።
አሁን ሐዲሱን እኮ አሳየንሽ። ጣዖታውያኖች ሲያደርጉት ስለነበረ ዑመር ራሱ ደብሮ ለምንድነው እንደዛ የምናደርገው ሲል እኮ እንደዛ ያሉት ጣዖት አምላኪዎች ጃሂሎች ናቸው የድሮዎቹ ማለት ግን አሁን ላይ እስላሞች ነው ካባ እየዞሩ ያሉት ማለት ነው። የድሮዎቹን እኛ እያልንሽ አለ ሜቢ ፖይንቱ አልገባሽም። ከጣዖት አምላኪዎች የተወሰደ ነው እያልንሽ ነው። እኛ ሙስሊም ድንጋይ ያቃርበናል ወደ አላህ ብለው ያምናሉ። እናንተም ኃጢአታችን ድንጋዩ ይሸከማል ብላችሁ ታምናላችሁ። እነሱም ሰባት ጊዜ ዞር ነበረ እንዴ? አንድ ጥያቄ ይህንን ተሆና አንድ ጥያቄ ትጠይቂያለሽ። የጠቆረው ድንጋዩ ለምንድን ነው? የጠቆረው ድንጋዩ ለምንድን ነው? የሰው ልጆች ወንጀል ስለበዛ ነው የጠቆረው። አንተ ደግሞ ያልከው በሴቶች ጃሂሎች ፔሬድ ላይ ሆኖ ስለሚነኩት ስለነበር አልክ። እሱ ብቻ አይደለም፣ የእናንተን ኃጢአት ተሸክሞ አይደለም የጠቆረው። ትክክል ልክ እኮ የሰው ልጆችን በሰው ልጆች ወንጀል ምክንያት ነው የጠቆረው አልኩህ እኮ። የሰው ልጆች ወንጀል ስለበዛ ነው የጠቆረው ያቺ ድንጋይ። አንድም እሱ ነው ያጠቆረው ካልን፣ ስለዚህ የአንቺን ኃጢአት ድንጋዩ ተሸክሟል ማለት ነው። አዎ ተሸክሟል። ስለዚህ ቤዛሽ ነው ማለት ነው ድንጋይ። ላ የኔ አምላክ አንድ አላህ ብቻ ነው። ኖ ለአንቺ የአንቺን ኃጢአት እሱ ተሸክሟል። ለአንቺ ካሳ ሆኖሻል ድንጋዩ። የአንቺን ኃጢአት ይሸከማል። እኔ የምልህ አሁን እንረዳዳ ማለት ነው። አሁን እኔ ለእኔም የምናገር ይግባ ከአንተም የምትናገኝ እንዲገባኝ ማለት ነው። እኔ ያልኩህ የኔን ኃጢአት ተሸክሟል። የሰው ልጆችን ኃጢአት ሁሉ ተሸክሞ ነው ያ ድንጋይ ከነጭነት ወደ ጥቁርነት ይሄደው እያልኩህ ነው ያለሁት። ያ እኛ ደግሞ ይህንን ምንድነው የምንለው? ከልት ነው። እንደዚህ አይነት አምልኮ የለም። ድንጋይ ኃጢአትን አይሸከምም። ኃጢአትን ሁሉ ሊያስወግድና ሊሸከም የሚችል በስጋ የተገለጠው ይህን ነገር የተናገሩት የእኛ ውድ ነቢ ነው። ይህን የተናገሩት ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም። እቺ ድንጋይ ከጀነትም ትወርዳለች፣ በሰው ልጆችም ኃጢአት የሰው ልጆች ኃጢአት በመብዛቱ ምክንያት ትጠቁራለች ብለዋል። እሱን እኮ እያልንሽ ያለ ነው። ምንድነው እሱ? ይሄ ስህተት አስተምሮ ነው። ድንጋይ የሰው ልጅን ኃጢአት አይሸከምም። ድንጋይ ለማንም ቤዛ አይሆንም። ይህ አምልኮተ ድንጋይ ነው፣ የጣዖት አምልኮ ነው። ቤዛነት ሳይሆን እፎይ ቤዛነት ሳይሆን በሰው ልጆች ወንጀል ጠቆረ ማለት የሰው ልጆችን ወንጀል ይሸከማል ማለት አይደለም። የሰው ልጆችን የኔን ወንጀል ራሴ ላይ ልሸከም ችለው ራሴ ላይ ልጠየቅበት የምችለው ቆይ ኮንትራዲክሽን ፈጠርሽ። ኃጢአትን ይሸከማል ማለት ወንጀልን ይሸከማል ማለት ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር አንድ ነገር ጠቁረ ስንል የሆነ ነገር ተሸከመ ሳይሆን ጠቁሯል። ያ ነገር ጠቁሯል፣ በሆነ ነገር ምክንያት ጠቁሯል። ያንን ነገር ተሸከመው ማለት አይደለም። አንዴ ካልተሸከመውማ ነጭ ነበር እኮ ብላችሁኛል። የመጀመሪያውን ፐርሚሳችሁን እንዳትስቱ። የአንቺ ኃጢአትን እሱ ሆልድ ካላደር አንዴ ካልተሸከመ ካልያዘ የአንቺ ኃጢአት እሱ ላይ ካልተከመረ ለምን ይጠቁራል ታዲያ? የጠቆረው እኮ ለእኔ ነው። የእኔ ኃጢአት ለእኔ ነው። እኔን የሚምረኝ ደግሞ እሱ ነው። አንድ ልናገርተኝ ሁለታችሁ እየተጋጫችሁ ነው። የአላህ ባሪያና ሀዩኒ እየተጣላችሁ ነው። አልተጣላንም፣ እኛ እንጣላም። እኔ ልንገርህና ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል ብዬ ነገር ያለው ጥያቄ ደጋግም አትጠይቅ። ወደ ሌላ ጥያቄ ግባ ከፈለክ ማለት ነው። አሁን ያልኩህ ምንድን ነው? እኔ ይህቺን ድንጋይ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ነጭ ነበረች ከጀነትም ወርዳለች። እናም ደግሞ ምንድን ነው የምትሆነው? የሰው ልጆች ወንጀል በመብዛቱ ምክንያት ትጠቁራለች ብለዋል። ወላኪን የአንተን ወንጀል የከሌን ወንጀል ትሸከማለች አላሉ። ያኔ የምንናገርህ ነገር መቼም ይገባሃል። በአማርኛ ነው ብለዋል። ስለዚህ መስማማት አለብን። ሐዲሱን እናንብበው ደግመን። ሱናን ናሳኢ 2919 ላይ እንዲህ ይላል፣ የከሌ ልጅ ኃጢአቶች ትሸከማለች ነው ያሉት። እንደውም አንቺ ያለም ልጅ ነሽ አይደል? መጽሐፍ አዎ ነኝ። ይኸው ሐዲስሽ እንዲህ ነው የሚለው። ኦ አብዱራህማን ወይ why do I only see you touching these two corners? እነኚህ ሁለት ጠርዞች ለምንድነው ሁሌም ስነካ ማየህ አለው። he said I heard the messenger of Allah say touching them erases sins. እነሱን መንካት ኃጢአትን ያስወግዳል ሲል ያለ መልእክተኛ ሰምቼዋለሁ። and I heard him say ጠርዞች ምንድን ናቸው?
የየመኒን ኮርነር እና የእንትኑን ኮርነር ማለት ነው። ነብይሽ ብዙ ጊዜ የመኒን ኮርነር ነው የሚነካው። ሁኤቨር ሰርከምቡሌትስ 7 times it is like freeing a slave። እነሱን ደግሞ መዞር ኃጢአትን ይምራል። ስለዚህ ድንጋዩን መንካት ምን ያደርጋል አለ? ኃጢአትን ይፍቃል አለ። እኔ አይደለሁም ያልኩት፣ ነቢይሽ ነው። አዎ ይፍቃል ይላል ብለዋል የኛ ውዱ ነቢይ። ስለዚህ ኃጢአትሽ የሚፋቀው ድንጋዩን ስነኪ ነው አይደለም? አላህንም ከተማጸንኩኝ ወንጀል ይፋቃል። የእኛ አላህ እኛ በስንዝር ከቀረብ ነው በክንድ ይቀርበናል። ይሄን ነው። እሱ ሌላ ጉዳይ ነው። አሁን ወደ ሌላ እንትን ውስጥ አንግባ። ስለዚህ የእኛው ጋር ተስማማን አሁን አይደለ? ድንጋዩ የጠቆረው አንደኛ ቅድም ባየነው ሐዲስ ላይ ድንጋዩ የጠቆረው በፊት ነጭ ከወተትም በላይ ነበረ፣ የእናንተን ኃጢአት ተሸክሞ ነው። በአዳም ልጆች ኃጢአት የሚለውን ሐዲስ ክፈትልኝ። በአዳም ልጆች ኃጢአት ምክንያት የአዳም ልጆች ኃጢአት ስለበዛ ነው የጠቆረው። ኖ አይደለም። በአዳም ልጆች ኃጢአት ምክንያት ጠቆረ የሚለው እንደዚህ ይላል። The messenger of Allah said, the black stone descended from the paradise። ያለ መልእክተኛ እንደዚህ ያለ ጥቁሩ ድንጋይ ከገሃነም ነው የወረደው። And it was more white than milk። ከወተትም ነጭ ነበር አለ። Then it was blanched by the sins of the children of Adam። የጠቆረው በአዳም ልጆች ኃጢአት ምክንያት ነው። ኦኬ፣ አዳም ልጆች ኃጢአት ጥቁሩን ድንጋይ አጥቁሮታል አይደለ? አዎ አጥቁሮታል። በፊት ነጭ ነበር አይደለ? አዎ ነጭ ነው። ደግሞ ከጀሃነም ነው የወጣው ብለሃል። ከገሃነም አይደለም የወጣው ከገነት ነው። ከገነት ከጀሃነም ነው እንዳልኩት። አዎ እንደዛ ነው ያልከው። ኦኬ ሶሪ። ስለዚህ ያ ከገነት ሲመጣ ነጭ የነበረው ጥቁሩ ድንጋይ የጠቆረው የአዳም ልጆችን ኃጢአት ነው ያጠቆረው አይደለ? አዎ። ስለዚህ እንዲጠቁር ምክንያት ያደረገው ኃጢአቱ ከሆነ ኃጢአቱ ጥቁሩ ድንጋይ ላይ አለ የለም? እሱን አላውቅም። እሺ እናንተ ስነኩት የእናንተን ኃጢአት ጥቁሩ ድንጋይ ይሸከማል አይሸከምም? ማለትም እሱ እየጠቆረ እናንተ ንጹህ እየሆናችሁ ትመጣላችሁ አመጡም? ላ እንደዚህ የሚል የለም። እኛ ኃጢአታችንን ለአላህ ከተማጸና ይለቅልናል። የእኛ ኃጢአታችን የሚምርልን አንዱ አምላክ ብቻ ነው፣ ድንጋይ አይደለም። አዩኒ ለምን ወደ ሌላ እንገባለን? አላወራንም እኮ ስለሱ። ምክንያቱም ጥቁሩን ድንጋይ መንካት ኃጢአትን ይቅር ይላል ከተባለ፣ 7 ጊዜ መዞር ከኃጢአትም ይደመስሳል ከተባለ፣ የሚጠቁረው ደግሞ በእናንተ ኃጢአት ምክንያት ነው ከተባለ በፊት ነጭ ከነበረ፣ ስለዚህ የእኛ ኃጢአት እሱን እያጠቆረው ከሄደ እኔን እያነጻኝ እኔ ንጹህ እየሆንኩ ከሄድኩኝ፣ ስለዚህ የኔን ኃጢአት እየተሸከመ ነው። ሊትራሊ ምንም እኮ ግልጽ ነው። ኦኬ ካላስ ይህንን ጉዳይ እርሳውና አሁን የጥያቄ ልጠይቅ። በክርስትና ጉዳይ ወደ ሌላ ሊሄድ ነው ማለት ነው። ለመውጣት ፈልጊያለሁ። የት ነው የምትሄጂው? ትንሽ ቆይ ጠይቂያለሽ። እዚህ ጋ እኔ አንድ ነገር ልጨምርና ጥያቄ ነበረኝ። በትህትና ተመለስኩ። የሚገርመው አሁን እንግዲህ ይሄ ነው እስልምና የነቢያት ሃይማኖት ነው ተብሎ ከዛ በኋላ የሚሰበከው ማለት ነው። ድንጋይ ኃጢአታችሁን ይሸከማል። በድንጋይ የእናንተ ኃጢአት ድንጋይ በመሳም ሉክ ድንጋይ በመሳም ድንጋይ የእኛን ሀዛት ተነጋገርንበት እስካሁን ችግር የለው። ሉክ እንግዲህ ክርስቶስ ኢየሱስ ስለ ኃጢአታችን ቤዛ ሆነ ብለን እኛ እናምናለን። ሙስሊሞች ምንድን ነው አይ የክርስቶስን ቤዛነት አልፈልግም እኔ የሚሻለኝ ድንጋይ ነው፣ ድንጋዩን ስስመው ኃጢአቴ ይወገዳል ነው። እንግዲህ ይሄ የነቢያትና የነቢያት አስተምሮ ነው ብለው ሙስሊሞች ይከተላሉ ማለት ነው። አሁን እንደዚህ ያደረገ ነቢይ፣ እንደዚህ ብሎ ያስተማረ ነቢይ ከሙሐመድ ውጭ አንድም የለም። በአይምሯችሁ ልትይዙት የሚገባው ማለት ነው። የትኛውም ህያው እግዚአብሔር የላከው ህያው አምላክ የላከው ነቢይ ቀደምት ነቢያቶች ማለት ነው፣ የትኛውም ይህንን አስተምሮ ያስተማረ ከሙሐመድ ውጭ አንድም የለም። ጥቁር ድንጋይ የሚባል ነበረ፣ እሱ ከወተት በላይ ነጭ ነበረ፣ ከጀነት ወረደ። ከዛ በኋላ ሰዎች ሲነኩት፣ ፔሬዳቸውን ሲቀቡት ጠቆረ። ለኃጢአታችን እሱን ስንነካው፣ እሱን ስንሰማው ኃጢአታችን ይወገዳል የሚል ብሎ ያስተማረ አንድ ነቢይ ከሙሐመድ በስተቀር የለም። ይሄ ድንጋይ አምልኮ ነው። ድንጋይን ስነካ፣ ድንጋይ ስስም ኃጢአቴ ይወግድልኛል። አንዴ ቆይ አዩ፣ አንዴ ድንጋይ ስስም ኃጢአቴ ይወግድልኛል ብለሽ የምታምኝ ከሆነ ብሎ የሚያምን ከሆነ ይሄ ከድንጋይ አምልኮ ምንም የተለየ አይደለም። ምክንያቱም ቀደምት ቁሬሾች ድንጋይ ያመልኩ ነበር፣ ድንጋይ ደግሞ ይሽከረከሩ ነበር።
ያንን ሙሐመድ ወሰደና ካዕባን ይሽከረከራሉ፣ ድንጋይ ይስማሉ። ኤግዛክትሊ የቀደምት ጣዖት አምላኪያንን ኮፒ ያደረገ ማለት ነው። አሁን ሌላው ስለ 7 ጊዜ መዞርን ሜይ ቢ ያዘጋጀውና 7 ጊዜ መዞርን ከጣዖት አምላኪያን እንደወሰደው ጃለሌን የሚያስቀምጠዋል። አይ ቲንክ በቀራ 158 ላይ ያለውን ሲፈስር ይመስለኛል። መዝሙር ያሬድና ቃል ካላችሁ ድምፅ አሰሙ። ካዕባውን 7 ጊዜ የሚዞሩት ጣዖት አይደለም። ካዕባውን 7 ጊዜ የዞሩት ጣዖት አምልኮነት አይደለም። ያኔ የሚዞሩት ካዕባውን የሚዞሩት ከአላህ ጋር ጥሪ እያደረጉ ወንጀላቸውን እንዲምርላቸው ካዕባውን 7 ጊዜ የሚዞሩት ነው እንጂ ጣዖት አምልኮነት አይደለም። አትሸወዱ። ሙስሊም ጣዖት አያመልክም። ከአላህ ውጭም ሌላ አምላክ አያመልክም። አስቀድሞ ያንን አላህ እኮ ጣዖት አምላኪዎች እኮ ነበር የሚያመልኩት። ሙሐመድ እነሱን አጠፋቸው። የተላከው እፎይ ነቢ ሰለላሁ ዐለይሂ ወሰለም ለዛ ነው የተላከው። አደርቡ ጣዖት አምላኪዎቹ እኮ አላህን እያሉ እኮ ያመልኩ ነበረ። ግን እነሱ አላትና መናትን ነቢያችን ሰለላሁ ዐለይሂ ወሰለም ለምን ተላኩ ታውቃለህ? አዳምጪ። አላህ የሚባለው በጣዖት አምላኪያኖቹ ይመለካል እኮ። አላህ ማለት ዝም ብለው አምላክ ነው ብለው ስለሚያምኑ ትልቅ አላህ የሚባል አለ። እንደገና ደግሞ አላት መናትና ሉዛ የሚባሉ አሉ። ለዛ ደግሞ ያንን ድንጋይ እየዞሩ 7 ጊዜ እየተሽከረከሩ 7 ጊዜ ከዞርን ይሄ ድንጋይ ያቃርበናል ብለው ያመልካሉ። ይህን ቁርአንሽ ላይም ሰጥሻለሁ። ሱራ 34 44 ላይ ይመስለኛል። ቼክ ታደርግልኛለ ክርስቲያን። አንዴ ቁርአኑን ቼክ አድርገውና አንዴ እንመለሳለን። እዚኛው ላይ 7 ጊዜ የሚዞሩት ላይ ሱራ 34 44 አይ ቲንክ ያቃርበናል ብለው ስለሚያምኑ ጣዖት አምላኪያኖቹም እንትን ያደርጉን ነበረ። ይሄ ሰፋና መርዋ አሁን የከፈተው እንትን አድርጉ። ሶሪ ግን 44 አይ ቲንክ 34 ዝቅ አድርገው የሚያጠኗቸው ኖ ከፍ አድርገው እሱ ነው የሚያጠኗቸው የሆኑ መጽሐፍቶችንም ምንም አልሰጠናቸውም። ከአንተ በፊትም ስንት ነው ያልኩ ነበር? 34 44 ያልከኝ ያን ላውጣልህ።